የሮማው ሪፐብሊክ አምባገነንና በወቅቱ የዓለማችን ተጽዕኖ ፈጣሪ የነበረው ጁሊየስ ቄሳር የሮም ሴኔት የሕግ መወሰኛ ምክር ቤት በጊዜያዊነት ወደሚሰበሰቡበት ኩሪያው ፖምፔ አዳራሽ አመራ። ትክክለኛው የሴኔቱ መሰብሰቢያ የነበረውና በ1 ኪሎ ሜትር ርቀት የሚገኘው ሮማን ፎረም በቄሳር ስም አዲስ አዳራሽ ሊገነባለት በድጋሚ እድሳት ላይ ስለነበር አገልግሎት መስጠት አቆሞ ነበር። ኩሪያ ማለት በላቲን ቋንቋ የመሰብሰቢያ ቦታ ማለት ሲሆን ቦታው ፖርቲኮ ኦፍ ፖምፔ ከሚባለው ሰፊ ግቢ በስተምስራቅ በኩል ይገኝ ነበር። ይህ ቦታ ከቀድሞ መሰብሰቢያ ይልቅ በጣም ገለልተኛ፣ ወደ ዋናው ጎዳናዎች የሚያስወጣ ቀጥተኛ መንገድ የሌለውና መውጫው ሙሉ በሙሉ ወደ ግቢ ብቻ የሚያመራ ነበር። በዚህ ዕለት በሴኔቱ መግቢያ አካባቢ የታጠቁ በርካታ ግላዲያተሮች ራሳቸውን በመደበቅ ሳይታወቁ ለመቆየት ይንሸራሸሩ ነበር። በውስጥ በኩል ግን ሴናተሮች በከፍተኛ ፍርሃትና ጭንቀት ወዲያና ወዲህ ይሉ ነበር። ቄሳር ወደ አዳራሹ ዘልቆ በመግባት ከፊት ለፊት በተዘጋጀለት የወርቅ ወንበር ተቀመጠ። የቄሳር ቀኝ እጅና የቅርብ አጋሩ የነበረው ማርክ አንቶኒ ግን አብሮት ቢመጣም አሁንም አጠገቡ አልነበረም። አንቶኒ ከአዳራሹ ውጭ በሌላ ሴናተር ወሬ ተጠምዶ እንዲዘገይ ተደርጎ ነበር። ቄሳር ብቻውን ቀረ። በዚህ ጊዜ ከአስፈሪው ዝምታ በኋላ አንድ ሴናተር ከመቀመጫው ተነስቶ ወደ ቄሳር ማምራት ጀመረ። የቄሳርን አሟሟት ለመረዳት መጀመሪያ እንዴት እዚህ ደረጃ ላይ እንደደረሰ ማወቅ ያስፈልጋል። በሮም የፖለቲካ ልሂቃን እይታ ቄሳር ከልክ በላይ እየጠነከረ መጥቶ ነበር። በ30 ዓመታት የፖለቲካና የውትድርና ሕይወቱ የሮምን ከፍተኛ የስልጣን ማዕረግ ወይም ቆንስልነትን አግኝቷል። የዛሬዋን ፈረንሳይን፣ ቤልጅየምን እንዲሁም የስዊዘርላንድን፣ የጀርመንንና የኔዘርላንድን ከፊል አካላትን በጦርነት ድል አድርጎ አስገብሯል። በሁሉም መመዘኛ እርሱ የጦር መሪና ሕዝብን የመማረክ ልዩ ተሰጥኦ የነበረው ሰው ነበር። የእርሱ ሰራዊት ለሮም መንግስት ሳይሆን ለቄሳር ብቻ ታማኝ ሆነ። በጦርነት ያገኛቸው ድሎችም እጅግ ባለጸጋ አደረጉት። ከዚህም በላይ ሁልጊዜ ከድሃው ሕዝብ ጎን በመቆም የማይወደዱ ፖሊሲዎችን በመቃወም ራሱን የሕዝብ ሰው አድርጎ ያቀርብ ነበር። ይህ ሁኔታ ከመጠን በላይ ተወዳጅ ያደረገው ከክርስቶስ ልደት በፊት በ49 ዓመተ ዓለም ሴኔቱና የቄሳር ዋነኛ ተቀናቃኝ የነበረው ታላቁ ፖምፔ ቄሳር ከሮም በላይ እየገነነ መምጣቱን በመፍራት እርምጃ መውሰድ ጀመሩ። ከፈረንሳይ ዘመቻው እንዲመለስና በሮም ሕግ ከጥቃት የሚጠብቀውን የጦር አዛዥነት ስልጣኑን እንዲያስረክብ አዘዙት። ጠላቶቹ ሊከሱትና ስልጣኑን ሊቀንሱበት እንደፈለጉ የተገነዘበው ቄሳር አንድ ታላቅ ውሳኔ ወሰነ። ሰራዊቱን አስከትሎ በሰሜን ኢጣሊያ የሚገኘውን ሩቢኮ የተባለውን ወንዝ ተሻገረ። በሮም ሕግ መሰረት ማንኛውም የጦር መሪ ወደ ዋናው የሮም ግዛት ከመግባቱ በፊት የውስጥ ግጭትን ለማስወገድ ሰራዊቱን መበተንና መሳሪያ መፍታት ነበረበት። ቄሳር ግን ይህን ሕግ ሆን ብሎ በመጣስ ለ4 ዓመታት የቆየውንና መላውን ሪፐብሊክ ያናወጠውን የእርስ በርስ ጦርነት አስነሳ። በመጨረሻም በ45 ዓመተ ዓለም መጋቢት ወር ላይ ቄሳር ብቸኛ ተቀናቃኙን ታላቁን ፖምፔን በማሸነፍ የእርስ በርስ ጦርነቱን በድል አጠናቀቀ። ይህ ድል በሮም ላይ ብቸኛና ፍጹም ገዢ ያደረገው። ቀደም ሲል ስልጣኑን ሊቀንሱበት ይፈልጉ የነበሩት የሴኔት አባላት አሁን በመፍራት 3 ጊዜ ተጨማሪ የቆንስልነት ስልጣን ሰጡት። በመጨረሻም በ44 ዓመተ ዓለም የካቲት ወር ላይ የህይወት ዘመን አምባገነን እስከ ዕለተ ሞት ድረሱ የማይሻር መሪ አድርጎ ሾሙት። የሮም ሪፐብሊክ ከመሆኗ በፊት ጨካኝና አምባገነን በሆኑ ነገስታት ትገዛ ነበር። የመጨረሻው ንጉስ ተርኩዊን በ509 ዓመተ ዓለም አካባቢ ከስልጣን ሲወገድ የሮም ህዝብና በተለይም የሴኔቱን አብዛኛው ወንበር የያዙት ወግ አጥባቂ መኳንንት ከእንግዲህ ወዲህ በሮም ላይ ንጉስ አይነግስም ብለው ምለው ነበር። አሁን ግን ቄሳር ራሱን እንደ ንጉስ መቁጠር የጀመረ መሰለ። የነገስታትን ያሸበረቀ ልብስ መልበስና በህዝብ ቦታዎች ላይ የራሱን ሐውልቶች ማቆም ጀመረ። ደጋፊዎቹ ለእርሱ ክብር ሲሉ ትልልቅ በዓላትን እንዲከበሩ አደረጉ። በኋላም እርሱ የተወለደበትን ኩንቲለስ የተባለውን ወር ስም ወደ ጁላይ ቀየሩት። በሴኔቱ አዳራሽ ውስጥም ለእርሱ ብቻ የተሰራ የወርቅ ወንበር አኖሩ። ዛሬ የተቀመጠበት ወንበር
ቄሳር በጦር ሜዳ ሊያሸንፉት ያልቻሉት ጠላቶቹ እርሱን ለማስወገድ ሌላ መንገድ መፈለግ ነበረባቸው። እሱን ለመግደል ያስሄዱት ሰዎች ቁጥር 60 ገደማ ሲሆን የተለያየ ፍላጎት ያላቸው ነበሩ። ጥቂቶቹ ቀደም ሲል የቄሳር አጋር የነበሩና ለታማኝነታችን ተገቢውን ዋጋ አላገኘንም ብሎ ያዘኑ ናቸው። አንዳንዶቹ ደግሞ በእርስ በርስ ጦርነቱ ወቅት ከፖምፔ ጋር ተሰልፈው የተዋጉና ቄሳር በቸርነቱ ይቅርታ ያደረገላቸው ሰዎች ነበሩ። ጥቂቶቹ ደግሞ የሪፐብሊኩን እሴቶች በመጠበቅ መርህ ላይ ተመስርተው የቄሳርን የአንድ ሰው አምባገነንነት የተቃወሙ ናቸው። አብዛኞቹ ግን ከሪፐብሊኩ ስርዓት ከፍተኛ ጥቅም የሚያገኙ ሴኔቱን የተቆጣጠሩ ወግ አጥባቂ ባለሀብቶች ስለነበሩ የቄሳርን የስልጣን ማዕከላዊነት በጥብቅ ይጠሉ ነበር። እነዚህ ሴረኞች እሱን ለመግደል ለወራት በሚስጥር ሲመክሩ ቆይተዋል። መጀመሪያ ላይ ቪያ ሳክራ በሚባለው የሮም የህዝብ መተላለፊያ መንገድ ላይ በግልጽ ለመግደል አስበው ነበር። ነገር ግን ቦታው ለሰዎች እይታ በጣም ክፍት ስለነበርና የቄሳር ወዳጆች ሊደርሱለት ስለሚችሉ ተዉት። ቄሳር በከተማው ውስጥ ይፋዊ ጠባቂዎች ባይኖሩትም የሚያስፈሩ ጠንካራ ጓደኞቹን አስከትሎ የመንቀሳቀስ ልማድ ነበረው። ሌላው ሀሳብ ደግሞ ከድልድይ ላይ ወርውሮ በመጣል ከታች በታጠቁ ሰዎች እንዲወጋ ማድረግ ነበር። በግላዲያተር ጨዋታዎች ላይም መጋደልም አስቦ ነበር። ምክንያቱም ገዳዮቹን በግላዲያተር ልብስ ደብቆ ማቅረብ ይቻል ነበር። በመጨረሻ ግን የመጋቢት 15ቱ የሴኔት ስብሰባ ለጥቃቱ ተመራጭ ቦታ ሆኖ ተወሰነ። ምክንያቱም ከዚህ ቀን በኋላ ቄሳር በምስራቅ በኩል የሚገኙትን ዳሲያውያንና የፓርቲያን ኢምፓየርን ለመውጋት ከሮም ስለሚወጣ እርሱን ለማግኘት አስቸጋሪ ይሆን ነበር። የሴኔት ስብሰባ የተመረጠበት ሌላው ምክንያት በሕግ መሰረት ወደ ስብሰባ አዳራሽ መሳሪያ ይዞ መግባት የተከለከለ በመሆኑ ሁሉም ሰው ያልታጠቀ ስለሚሆን ምንም አይነት መከላከል አይኖርም የሚል ነበር። አብዛኛው የሴኔት አባል ለቄሳር ታማኝ ቢሆንም በጩቤ የተሰለፉ ሰዎችን አይተው ለቄሳር ጥበቃ ለመቆም እንደሚፈሩ ታውቆ ነበር። በተጨማሪም በተዘጋ ቤት ውስጥ የሚደረግ ግድያ ከሕዝብ እይታና ከቄሳር ወዳጆች ጥበቃ ውጭ በሚስጥር ለመፈጸም ምቹ ነበር። በመጋቢት 15 ቀን ሴረኞች ጩቤዎችን ለጽሕፈት መሳሪያ ሰሌዳ ማጓጓዣ በሚያገለግሉ የእንጨት ሳጥኖች ውስጥ በመደበቅ ወደ ኩሪያ አዳራሽ ገቡ። ቄሳር ከመምጣቱ በፊት መሳሪያዎቹን አውጥቶ በቶጋ ወይም በትልቁ የሮማውያን ልብስ ውስጥ ደበቁ። ከአዳራሹ ውጭ ደግሞ የቄሳር መውጫ መንገዶችን ለመዝጋት የታጠቁ ግላዲያተሮችን አሰማሩ። እነዚህን ተዋጊዎች ያዘዛቸው ዴሲመስ ብሩተስ የተባለ ሴናተር ሲሆን እርሱም ቄሳር እንደ ልብ ጓደኛውና ታማኝ አጋሩ የሚቆጥረው አልፎ ተርፎም በኑዛዜ ቃሉ ላይ በሁለተኛ ደረጃ የወራሽነት ስም የሰጠው ሰው ነበር። ስለዚህ ቄሳር የእነዚህን ተዋጊዎች እዚያ መገኘት በፍጹም አልተጠራጠረም። በመጨረሻም ቄሳር ከማርክ አንቶኒ ጋር እዚያ ሲደርስ ጋይስ ትሪቦኔስ የተባለ ሴናተር አንቶኒን ለብቻው በወሬ ጠልፎ አስቀረው። አንቶኒ ግዙፍና ጠንካራ ሰው ከመሆኑም በላይ ለቄሳር ያለው ታማኝነት ፍጹም ስለነበር ሴረኞቹ እርሱ እንዳይደርስ አስቀድመው ከመንገድ ማስወገድ ነበረባቸው። መጀመሪያ ላይ ሁለቱን በአንድ ላይ ለመግደል አስበው የነበረ ቢሆንም በኋላ ግን ግድያው አምባገነኑን የማስወገድ እንጂ የጅምላ ጭፍጨፋ እንዳይመስል በማሰብ ቄሳርን ብቻ ለመግደል ወሰኑ። አሁን ሁሉም ነገር ተዘጋጅቷል። የቀረው ምልክት መስጠት ብቻ ነበር። ምልክቱን የሰጠው ሴናተር ቲሊየስ ሲምበር ነበር። ወደ አምባገነኑ ቄሳር ተጠግቶ በስደት ላይ የሚገኘውን ወንድሙን ይቅር እንዲለውና ወደ አገሩ እንዲመልስለት በታላቅ ድምፅ ለመነው። በዚህ ጊዜ በደርዘን የሚቆጠሩ ሴናተሮች ከመቀመጫቸው ተነስተው የሲምበርን ሀሳብ በመደገፍ ቄሳርን ከበቡት። ልክ እንደ ሻር ካሳ ከበውት ከቆዩ በኋላ ሲምበር በድንገት እጁን ሰዶ የቄሳርን ቶጋ ልብስ ወደ ታች በመሳብ የውስጥ ሸሚዙን አጋለጠ። ቄሳር ደንግጦ ወደ ኋላ ሲያፈገፍግና ሲጮህ ወዲያውኑ ሴናተር ፑቢሊየስ ካስካ ከበስተጀርባው የመጀመሪያውን ይፋዊ ጩቤ ሰነዘረበት። ውጋቱም የቄሳርን ትከሻ ጫረው። ቄሳር በድንጋጤ ተነስቶ ዞርና ካስካን በያዘው ብዕር እንደወጋው ይነገራል። ነገር ግን የጽሕፈት ብዕር ከብረት ጩቤ ሊከላከል አልቻለም። በጥቂት ሰከንዶች ውስጥ ቄሳር በሴናተሮቹ ልብስ ተከቦ በጩቤ ውጋት ወደቀ።
2 የቄሳር ታማኝ አገልጋዮች ሊከላከሉለት ቢሞክርም ተገፍተው ወደቁ። የቀድሞ የፖምፒ ወገንና የሴረኞቹ መሪ ማርከስ ብሩተስ በዚያ ግርግር መሃል ቄሳርን በሀፍረተ ቦታው ወጋው። ይህ እጅግ አዋራጅ ምት ነበር። 23 ጊዜ ከተወጋ በኋላ ገዳዮቹ ወደ ኋላ አፈግፍገው የሰሩትን ስራ ተመለከቱ። ያ ንጉሥ ለመሆን ይመኝ የነበረው አምባገነን ሞተ። የሚገርመው ነገር ቄሳር ተዝለፍልፎ የሞተው እሱ ራሱን ለማፍረስ ፈቃደኛ ካልሆነው የድሮ ተቀናቃኙ ከሆነው ከታላቁ ፖምፒ ሐውልት ስር መሆኑ ነው። ቄሳሪን አስቀድሞ ማወቅ ይችል ነበር። እንደ ጥንታዊ የታሪክ ምንጮች መረጃ ከመሞቱ 1 ወር በፊት ስፕሪና ወደምትባል ጠንቋይ ሄዶ ነበር። ለመስዋዕት የሚሆን እንስሳ ይዞ የቀረበ ቢሆንም ጠንቋዩዋ በእንስሳው ደረት ውስጥ ልቡን ልታገኘው አልቻለችም። ይህን እንደ መጥፎ ምልክት በመቁጠር ሕይወቷ አደጋ ላይ ናት ስላስጠነቀቀችው፣ በማግስቱ በሌላ እንስሳ ሲመለስ ደግሞ ጉበቱን ሙሉ በሙሉ ማግኘት አልቻለም። ጠንቋዩዋ ከእንስሳው አካል በመነሳት ቄሳር በመጋቢት 15 የወሩ አጋማሽ ላይ የአይደስ ቀን በሚባለው ላይ ትልቅ አደጋ እንደሚገጥመው ተነበየች። ይህ ብቻ አልነበርም። ሮማዊ ታሪክ ጸሐፊ ፕሉታርክ እንደሚነግረን ከመጋቢት 15 1 ቀን ቀደም ብሎ ቄሳርና አንድ ሴናተር ስለተሻለ አሟሟት ሲወያዩ ቄሳር ያልታሰበና ድንገተኛ ሞት ሲል መልሶ ነበር። በዚያው ምሽት እርሱና ባለቤቱ ካልፕሪኒያ ተኝተው ሳለ የመኝታ ቤታቸው መስኮቶችና በሮች በድንገት በአንድ ላይ ተከፍተው ቄሳር ከእንቅልፍ ቀሰቀሱት። ባለቤቱ ገና ተኝታ የነበረ ቢሆንም በህልም ስትባዝንና ስታጉረመርም ነበር። በማግስቱ ጠዋት ስትነቃ ቤታቸው ሲፈርስና የቄሳርን በደም የተለወሰ አስክሬን በእጆቿ አቅፋ ስታለቅስ በህልሟ ማየቷ በመንገር ወደ ሴኒት ስብሰባ እንዳይሄድ ለመነችው። ቄሳር እንደ ሮማውያን ልማድ ለማርት ብዙም ግድ የማይሰጥ ቢሆንም እነዚህ ተደራራቢ ምልክቶች ግን እርሱን ጭምር አስጨነቁት። እርግጠኛ ለመሆን የራሱን ጠንቋዮች ጠርቶ የመስዋዕት ስነስርዓት ቢያደርግም ሁሉም ውጤቶች መጥፎ ዕጣ ፈንታን አሳዩ። ይህ ሁኔታ ስብሰባውን እንዲያስተላልፍ ላለመሄድ እንዲወስን አደረገው። ታዲያ በመጨረሻ ለምን ለመሄድ ወሰነ? የድሮ ጓደኛው ዴሲመስ ብሩተስ በዚያው ጠዋት ወደ ቤቱ መጥቶ የቄሳርን ኩራት በመቀስቀስ ውሳኔውን እንዲቀይር አደረገው። ቄሳር ራሱ በጠራው ስብሰባ ላይ በሟርትና በግርግር ምክንያት አልመጣም ቢባል ምንኛ ነውርና የፍርሃት ምልክት ይሆናል። ይህስ በስምና በክብር ላይ ምን ያመጣል አለው። በዚህ ምክንያት ቄሳር ጉዞውን ቀጠለ። ወደ አዳራሹ በሚያመራበት መንገድ ላይ አንድ ሰው አስቆመው። ሰውየውም አንድ ጥቅል ወረቀት ሰጠውና ይህ ጉዳይ በአስቸኳይ አንተን የሚመለከት ነው፣ አሁኑኑ አንብበው አለው። የዚያ ወረቀት ይዘት በእርሱ ላይ የተሸረበውን ሴራ በዝርዝር የሚያሳይ እንደነበር ይነገራል። ነገር ግን ቄሳር በተለያየ ምክንያት ሳያነበው ቀርቶ በቀጥታ ወደ አንበሳው መንጋጋ ውስጥ ገባ። የቄሳር ሞት ከፍተኛ የስልጣን ክፍተትና የእርስ በርስ ጦርነት አስከትሏል። የቄሳር የጉዲፈቻ ልጅ ኦክታቪያንና የቀድሞ ቆንስል ማርክ አንቶኒ ከቄሳር ታማኝ የጦር አዛዦች አንዱ ከሆነው ከማርከስ ሌፒደስ ጋር በመሆን ጥምረት ፈጠሩ። እነዚህ ሶስቱ የቄሳርን ገዳዮች በሙሉ በማደንና ተቃዋሚዎቻቸውን በመደምሰስ የሮምን ሪፐብሊክ ስርዓት ሙሉ በሙሉ አጠፉ። በምትኩም የሮም ኤምፓየር የዘውድ አገዛዝ እንዲመሰረት አደረጉ። ኦክታቪያን የሮም ንጉሠ ነገሥት ኢምፔረር ሲሆን እንደ አባቱ አይነት ስህተት አልደገመም። ቄሳር ብዙ ጠላቶቹን ይቅር ብሏል። አልፎ ተርፎም ማዕረግና ክብር ሰጥቷቸዋል። ሌሎች የፖምፔን ታሪክ ፈጽመው ሊያጠፉ ሲሉ ቄሳር ግን የልግስና ምልክት ይሁን በማለት ሐውልቶቹ እንዳይፈርሱ አድርጓል። ይህ ርኅራኄው ግን ለሞት ዳረገው። በገዛ ደሙ ውስጥ እየዋኘ ሲሞት የመጨረሻ ያየው ነገር የፖምፔኝ ሐውልት እሱን በትዝብት ሲመለከት ነበር። ቄሳር ለጠላቶቹ ከመጠን በላይ ሮሩ በመሆኑና ስልጣኑን ያለ ገደብ በማሳየቱ የተነሳ ሰዎች እንዲፈሩት ሳይሆን እንዲጠሉት አደረገ። የታሪክ ምሁር ጆን ባልሲዶን እንዳሉት አንድ አምባገነን መንግስት በሪፐብሊኩ ምትክ በተሳካ ሁኔታ መቆም ካለበት እንደ ቄሳር ግልጽና ግድ የለሽ አምባገነን መሆን የለበትም። የቱንም ያህል ውሸት ቢሆን ሪፐብሊክ ጭንብል መልበስ አለበት። ቸርን ሰንብት።